አልጋ በቃ የድሮ ፎቶ አነሳስ ላሳይሽ። በቃ 10 የድሮ ፎቶ አነሳስ። ችግር የለም አሳይሻለሁ። በዛው እንዳትች አልወጣም። ለምን ነው ወይ ሲያምር አለባበስ ዛሬ ከስር ሙሉ ቀሚስ መስሎኝ ነበረ። የድሮ ፎቶ አነሳስ ይዘንድሮ 10 ነው ያልኩት። የድሮ ፎቶ አነሳሽ አሳይተን። ኦኬ የቤቱን ዕቃ እንዳለ ይዘሽ እንዳትመጪ ሮቢ። ሁለት የድሮ ፎቶ አነሳስ ቆይተና እንዲያ ሮሚ ያንቺ እኮ ትቀርቢያለሽ። እንዴት ጠፋብሽ እንዴ? ቲክቶክ እንዳይስከፍት አረ ደግሞ ድሮ ሰዎች እግራቸውን ይበለቅጣሉ እንዴ? በቃ ሮሚ ጓደኛቸው ላይ እንደዚህ ያለው አረ እባክሽ ቲክቶክ ይዘጋብሻል። ስለ መድኃኒዓለም እሺ። ኦኬ 3 ብለሻል። ሂጂ ቀጥይ። 10 ነው ያልኩት። ኦኬ ሌላ ሰው ቢኖር ነበረ ማሳይ። ሰው ቢኖር ጥሩ ነበረ። በብዛት ከሰው ጋር ሲነሱ ነው። መጥረጊያ የለም ቤት ውስጥ? የቁም መጥረጊያ ምን አባሽ? የቁም መጥረጊያ ምን ላደርገው? እግርሽን እንደ ሰው ትሰቂያለሽ። 3 አሳየሁሽ። ቆይ ሌላ ልጅ አነሳስ ጉችሽ በጣም እንትን ብለዋል። ወጣ አሉ። እሺ 5ኛ ቀጥይ። 5ኛ እንደዚህ ብለው ዛሬ ነው ልጅ እኮ ነው የምትመስለው። እሺ ጋይስ ዊኔን ጠብቁልኝ። እሺ በሚካኤል 5 ይቀርሻል ሮሚ። እግዚአብሔር እንዳትወስድ ሂጂ። ከነቃው ደግሞ አበባ ከነቃው ይዘው ከነቃው እንዲያረኔ ከነቃ ደስ ይላል። እሺ 6 ወይኔ እግዚአብሔርዬ። ሮሚዬ ለአንቺ እኮ ይቀርብሻል ይቀልሻልን ብዬ ነበር እኮ ግን ከበደሽ። ላጥላጥ ታደርጊዋለሽ ብዬ ነው። ርችዬ ቴንኪ ሰው ማች። የድሮ ፎቶ አነሳስ ያ ነው። ከዛ ሌላ ደግሞ የሜክሲካኖቹን እንትን የመሰልሽ እኒ ስፓኒሾቹን የመሰለች። እሺ 6 ወይኔ ወዲና መሜን በመሳቅ ብዛት ጭራሽ ጀበና 7 እኔ ጀበና ይዞ እንደዚህ ወጥ የተነሳ ይቻላል። 7 አለ አሳይ 3 ይቀርሻል። ኦኬ አይስ ወይኔ በመድኃኒዓለም እንዳትወስዱት። የሮሚ እንዳለ እቃዎቹን ተሸክመሽ ጨረሻቸው። ድሮ ፍሩት ይዘ የቄጥ ማፈንደድስ ነገር 2 ይቀርሻል። አይስ ወይኔ ከዛ ደግሞ እንደዚህ ብሎ አፕል አንድ የመጨረሻ እቃ ሁሉ አለቀ። ይዛ ጨረሰች። ወይ ሆዴ ቆሰለ። በስመ አብ ዛሬ እሱ የመጨረሻው በቃ ወይኔ ሮሚ ኧረ በስመ አብ ወልድ ኖ 10 የመጨረሻ ነው ያለችው። አለቀ በቃ። በስመ አብ ወልድ መንፈስ ቅዱስ። 1 ወይ 2 ግላብ አለሽ ልጅ በኢየሱስ ክርስቶስ ስም። ሮሚ ነፍሴ ተንጠልጥላ እኔ አንቺን ከማይልቅ ዊኔን ብከታተል ይሻለኝ ነበረ። ልቤ ዛሬ ነበር ያለው። ሮሚ ለአንቺ እኮ ይቀርብሻል ብዬ ነበር እኮ። ምን አባሪው ሸሳት ሆዴ ቆሰለ እንዴ ከቅድም ጀምሮ እያስካካው። ስሚ ሮሚ ለአንቺ እኮ ይቀልሻል እኮ ብዬ ነው። የድሮ ፎቶ አነሳስ እናሳየውሽ። የድሮ አነሳስ አንድ እግራቸውን እዚህ ላይ እንትን ተደራርበው ከሰዎች ጋር የሚነሱት ፎቶ ነው። ወይኔ ሮሚ እስካሁን አልገባሽም። ከነገ በኋላ ግን ይህንን ቃሌን ተረድተሽ መተሽ ደግሞ ዘቅዝቀሽ እንዳትሰድቢ እንዳትሄጅብኝ።
ምን አባሽ ነው የድሮ አነሳስ? እኔ የማውቀው እንደዛ ነው ፎቶ የሚነሱ ሌላ አሁን ድረስ አልገባሽም ሮሚ? ምንድን ነው ለምን? አይ አዲስ አበባ ልጅ እኔ ክፍለ ሀገሯ ልጅ ወይ እኔ ክፍለ ሀገሯ ምን ማለቷ ነው? እስቲ ጻፉልኝ። ምን ማለትሽ ነው? ተባርኮ ለሰጣቸው እርከታ ለሙሽራ የድሮ ሰው ነሽ እያለችሽ ነው። እና የድሮ ሰው 52 ዓመቴ ነው እኮ የድሮ ሰው ነኝ። ታዲያ ምን ያገናኘዋል? እኔ አላልኩኝም ሮሚ። እኔ ከአንደበቴ ሲወጣ አልሰማሽም? ቤታ እንደሱ ከሆነ እንድረግጥሽ ነው። አቤት ልዞርብሽ እንዴ ሮሚ። የድሮ ሰው መባል ያስረግጣል እንዴ? ምን አባሽ በቻይንኛ ያስባለሽ? መቼስ ሮሚ